ይህንን የፋስት መረጃ ዘገባ አይቼ እጅግ በጣም አዘንኩኝ። አሜሪካኖች አንድ የሚገርም አባባል አላቸው። ያልጮኸ ኩሽኔታ ግሪስ አያገኝም ይላሉ። ይህንን ዜና የሰራው ሪፖርተር የአዴሌን የበሌን እንዲሁም የሴሩን የመንገድ ችግር ምን ነው ዘነጋኸው? በአርሲ ዞን በተለይም ከኢተያ እስከ ሴሩ ላለፉት በርካታ ዓመታት እየተጀመረ በእንጥልጥል የሚቀረው የአስፓልት ጉዳይ አሁንም የአካባቢውን ነዋሪዎች ያስኮረፈ ጉዳይ ሆኗል። በእርግጥ አሁን ላይ ያለው ጅማሩ መልካም ቢሆንም በተለይ ከአርሲ ሮቤ እስከ ሴሩ ያለው መንገድ አስፓልቱ ቀርቶ ጥገና እንኳን በአግባቡ እየተደረገ አይደለም። ለዚህም ባለፉት ክረምቶች ላይ የተስተዋለው ችግር ሕያው ምስክር ነው። የህዝቡን ጥያቄ የሀገር ሽማግሌዎች፣ የአርሲ ሴሩ በሌገስ ጋር እና የአሚኛ አስተዳደሮች ለሚመለከተው አካል ጥያቄ ያቀረቡ ቢሆንም ይህ ነው የሚባል ምላሽ አላገኙም። እስከ አርሲ ሮቤ የዘለቀው መሰረተ ልማት ዝርጋታ ለሌሎቹም ወረዳዎች ታሳቢ መደረግ ይኖርበታል። ያልጮኸ ኩሽኔታ ግሪስ አያገኝም። መሰረተ ልማት ለሁሉም ይገባል። ይህንን ሐሳቤን ኮፒ ሊንክ እያረጋችሁ ሪፖስት እያረጋችሁ ለብዙ ሰው ሼር አድርጉልኝ። በተለይ ደግሞ የሚመለከታችሁ አካላት